በቴዲ አፍሮና በሰዋሰው መካከል የተደረገውን ድርድር እንደምን አያችሁት? በቴዲ አፍሮና በሰዋሰው ፕሮዳክሽን መካከል የነበረው ጉዳይ ወደ ፍርድ ቤት ሄዶ ቢሆን ኖሮ ከሰዋሰው አንግል ብትመለከቱት አንደኛ በጣም ከፍተኛ ፎሎወር ያለውን ብዙ አድናቂዎች ያሉትን እሱ ተነካ ብለው እንዳለ ፕሮዳክሽኑ ላይ ከፍተኛ ችግር ሊያደርሱ የሚችሉ ስሙ ላይ ሬፑቴሽኑ ላይ በአጠቃላይ የመልካም ስሙ ላይ ጉዳት ሊያደርሱ የሚችሉ ከፍተኛ ፎሎወር ያለውን ሰው በተመለከተ ጉዳዩን በስምምነትና በእርቅ ለመጨረስ የሄዱበትን ሂደት በጣም ማድነቅ ፈልጋለሁ። ምክንያቱም ምንም እንኳን ከገቡበት ውል አንጻር የባንክ ወለድ ብቻ ተቀብለው የከፈሉትን ገንዘብ ተቀብለው ከውሉ የወጡ ቢሆንም ምክንያቱም የገንዘብ ዲቫሉዌሽን የተለያዩ የዋጋ መናር የመሳሰሉ ነገሮች እነሱ ያወጡትን ገንዘብ አስቀድመው የከፈሉትን ገንዘብ የሚያክል ኮምፐንሴት ተደርገዋል ብዬ ባልልም ነገር ግን ዲስፒዩት ወይም አለመግባባቱን ከተፈጠረባቸው ግለሰብ ስብዕና አንጻር የመረጡት መንገድ ድርጅታቸውን ወይም ተቋማቸውን እንዳጠቃላይ ሊደርስበት ከሚችለው ዳሜጅ በብዙ ደረጃ የታደገ ነው ብዬ አስባለሁ። ያም ሆኖ ሰዎች በሐሰት ስማቸውን ለማጥፋት እንደዚህ ተካሰሱ ምናምን የሚሉ ነገሮች ለማንሳት ቢሞክሩ እንዳጠቃላይ ግን ችግሩን ለመፍታት ሰዋሰው የሄደበትን መንገድ በጣም ሳላደንቅ አላልፍም። በዚህ ዙሪያ ላይ እናንተ ምን ሐሳብ አላችሁ? ሐሳባችሁን በሐሳብ መስጫ ሳጥኑ ላይ አስቀምጡልኝ። ቴንክ ዩ